መጋቢት 27 በሐዋሳ መድኃኔዓለም ቤተክርስቲያን አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 27 የጌታችን የኢየሱስ ክርስቶስ በዓለ ስቅለትና በዓለ ሆሳዕና ዘንባባ ይዘን ነጭ ለብሰን ደምቀን በዓሉን ለማክበር በታላቅ ፍቅርና አክብሮት ተጋብዛችኋል። የተወደዳችሁ የመድኃኔዓለም ልጆች በሀገር ውስጥና በውጭ ሀገር የምትኖሩ ይህንን በዓል መጥታችሁ እንድታከብሩ የሐዋሳ ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ካህናትና ምእመናን ዘንባባ ይዘው በታላቅ ፍቅርና ጉጉት ይጠብቋቸዋል። በዓሉንም ምክንያት በማድረግ 26-27 2018 ዓመተ ምህረት ታላላቅ መምህራንና ዘማሪያን የተጋበዙበት ጉባኤ ተዘጋጅቷል። ይህንን ግዙፍ ሆኖ የሐዋሳን ሐይቅ ተንተርሶ እየተጠናቀቀ ያለውን ታላቁን ቤተክርስቲያን መጥታችሁ በመጎብኘት የበኩላችሁን አስተዋጽኦ እንድታደርጉ የተጋበዛችሁ ሲሆን በአዲስ አበባና በሌሎቹም አካባቢዎች ያላችሁ የጉዞ ማህበራት እንዲሁም ተጓዦች በተለይ በዮዳሄ የጉዞ ማህበር እንደተመዘገባችሁ መጋቢት 27 ጉዟችሁን ወደ ሐዋሳ መድኃኔዓለም ቤተክርስቲያን እንድታደርጉ በድጋሜ በታላቅ ፍቅርና አክብሮት ጥሪያችንን እናስተላልፋለን። መጋቢት 27 በሐዋሳ መድኃኔዓለም ቤተክርስቲያን አይቀርም።